እስኪ ነይ ልብስ ጠቢልን። እሺ ልብስ አግዛት እንግዲህ 3 ቀን አይደል የተከራየሽ ይሆን? በቃ እዚህ የነበረችው ልጅ ወጥ መታ ትሰራለች፣ ቤት ታጸዳለች፣ ቡና ታፈላለች። መጣ እሺ ችግር የለውም መጥቻ አግዛታለሁ። በቃ ነይ ልብስ ጠቢው። እሺ ቤቱን ቆሽ አረ ቁጭ ብለዋል። እሺ ልብስ እናምናለን። እሺ ችግር የለውም። እንዴ ምንድነው አጋዥ መሰቋት ነው እንዴ? ገና ደግሞ ልብስ ላጥና እዛ እንዴ እኔ ተከራይቼ አይደል እንዴ የምኖረው? የራሴን ራስ ውጪ ነው የማሳጥበው። ገና ለሱ ላጥብልኝ። ምን አልሽ ልጅ? አረ እኔ ምንም መጣሁ ነው ያልኩት። እሺ ስንት ቆጠረ? ጋሼ ቆጣሪ እንደሚያነበው ነው ባቡ እንደሚያሳየን ከሆነ 80 ብር ቆጥሯል። ይሄኛው ወር 80 ብር ይሄኛው ወር ወይስ የሶስት ወር? ና አንተ ልጅ ይሄ እዚህ ያለው ና እንዴ ልትወጣ ና ቆይ እንጀራ ትጋግራለህ እንዴ? አለኛ ጋር ተንቆሱ ደረቅ እንጀራ አይደል እንዴ ከውጪ የምንገዛው ያወቁ እና ምን ትጠቀማለህ? ይሄው 80 ቆጠረ። እኛ ማሲ ጋር እንዴ የምንበላው ሰላም አሉ ጋሼ። እሺ ሰላም አሉ። ቆይ ና አንዴ የአንድ ወር ነው የአንድ ወር አልኩት። ትጋግራለህ እንጀራ ምግብ ራሱ እኛ ኮመሲ ጋር ነው የምንበላው። አሁን እዚህ መጣ ነው የምትጋግረው። ጨርሰህ ነጋዴ ቻርጅ ኮኛ ቢሮ ነው የምንሰራው። ምንድን ነው የምትሰራው አንተ? በያጅ አይደል ብረት እዚህ ትበይዳለህ። አረጋጅ ተንቆሱ ነው በይዳ አላውቅም። በቃ እንግዲህ ካሳል ስትገዛ አላየሁም። አንድ ምንም አንሰራም እኮ ቤት ውስጥ እኛ ምንም አንጠቀምም። ተው በቃ እንግዲህ 3000 ወይ 2000 ምናምን ጨምር እንግዲህ በወር ስንት ብር ነው የቆጠረው? 80 አንድ ወር ውስጥ 80 ብር 80 ቆጠረብኝ። አረጋጅ ተንቆሱ እንደዚህ እናድርግ። እኔ እና እሱ ከምንጨቃጨቅ እኔ ልክፈል ይሄ አልፈልግም። ጨምር ብር መጨመር 3000 ጨምር በቃ እንግዲህ እንዴ እኔ ኪሳራ ነው ቤት ውስጥ እኔ እንደዛ አላልኩትም እንዴ በቃ 2500 ጨምር እንግዲህ በቃ እኔ ሽንት ቤት ልገባ በቃ አረ ልጅ ዘይት አጥልኝ እንደዛ የሰው ልብ መስረቁ ልጅ ዘይት እዚህ ጋር ወጥ አረጋሽ እንዴ በኋላ ምን ነው ጎረቤት አይደል? ውሃ ፈልገው ዘይት የምን ዘይት ነው የሚያወሩት ጋሼ? እያየሁ ኧረ ተው እንዴ ይሄ እኮ ማለት የደንበታ ማለት እኮ ነው ጋሼ። ኧረ ዘይት ምን ይሱ ሰው እንደዛ ነው በቃ ቤት ፈልግ እኔ ከጎረቤት ጋር በቃ ከጎረቤት ጋር መኖር የማይችል በቃ ሻንቱ ተው በቃ ተው እንዴ ጎረቤት ይኸው ጠይቄ እምቢ አለ። ለምኜ የሚጠጣው ውሃ ሰው ይከለከላል እንዴ? የሚጠጣው ውሃ አላ ከለከለኝ። ዘይት ጨምርልኝ ትንሽ ብዬ ዘይት እምቢ አለኝ። እንግዲህ ጎረቤት በዚህ አረ እርሶ ዘንድሮ ማበዙ እንደ ምን ሆናችሁ ነው እንደዚህ? ዘይት እኮ